ለምንም ነገር ብዙ አትዳክር፣ ለምንም ነገር ብዙ አትታገል። እናንተ የማታውቁትን አንድ ቁም ነገር ያውቃለሁ። ህይወትህን ለማቃናትና በቀጥተኛ ጎዳና ላይ ለማስኬድ ብዙ ያቺ ያቀናት ህይወት ከጃፈት ካለ መውጣት ግን 20 ደቂቃ ብቻ በቂዋ ነው። አታስብ፣ እኔ ላይ ጣዩ። አዎ በእኔ ተማመኝ። ስራው በጊዜ ያልቃል። ከዛ ቤት መጥቼ ቆንጆ ቦታ ይዤ እሄዳለሁ። እሺ ጌታዬ፣ ሰዓት መግዛት ትፈልጋለህ? ደህና ነኝ ውዴ። አንዱ ቀጭቃዣ ነው እንጂ እዚህ ጌታዬ ብዙ አይነት ሰዓቶች አሉ። አታስቢ፣ በቃ ቻው። የስዊዘርላንድ፣ የፈረንሳይም የሁሉም ሀገራቶች ሰዓት አለኝ። ተመልከት፣ ምርጥ ሰዓት ነው። ይሄኛውን ስንት ነው? እዚህ ጋርማ አይሆንም። ደንቦች እንዳይዙ መጠንቀቅ አለብኝ። እቃዎቹን የማስቀምጣቸው እዛ ጋር ነው። እዛ ጋር ሁሉም ሰው ያውቀኛል። ምንም አታስብ፣ ሰዓቱ እዛ ጋር ነው ያለው። እመኔን ጌታዬ፣ ለአንተ የሚሆን ሰዓት አለኝ። ልክ እንዳየው ተወደዋለህ። እጅህ ላይ ልክክ ነው የሚለው። እንዳየው ተወደዋለህ። በዚህ ጋር ከተበላሸብህ እስከ 1 ሳምንት ጊዜ ይሰጣሉ። አምጥተው መለወጥ ትችላለህ። ጌታዬ፣ ለሚስትም መግዛት ከፈለክ ለሷም የሚሆን አይጠፋም። ደግሞ በኋላ ቤት ውስጥ ቁጭ ብላችሁ ስለ ሰዓቴ እንድትወያዩ አልፈልግም። ደግሞም ከተወያያችሁ ስለ ሰዓቴ ጥሩነት እንጂ ሌላ እንዲሆን አልፈልግም። እዛ ጋር ነው።
የማገባት ሴት አንቺ ነሽ። አስታውሳለሁ። ስላንተ ብዙ ነግረውኛል። የታሪክ ትምህርት ፈተና ለ8 ዓመት ማለፍ ያቃተ፣ በየጊዜው መጽሐፍህን የምትጥልጅ፣ በጣም እበዛብሃለሁ። ቤት ይኖረናል፣ ልጆች እንወልዳለን፣ የሚያምር ህይወት አንድ ላይ እንመራለን። እስኪ ራስህን ተመልከተው። አንተም ድሃ እኔም ድሃ፣ እንዴት አብረን እንኖራለን ብለህ ታስባለህ? መንገድ አላጣም፣ ለአንቺ የሚሆን ነገር አላጣም። ከጎንህ ነኝ። መሊክ የኔ ንግስት፣ መሊክ ሄሎ፣ አንድ አደጋ ተፈጥሯል። የት አካባቢ? ኢስናላ መንገድ ላይ የኩዛ አካባቢ የቤት ቁጥር 18። እሺ፣ መስመር 155 ላይ ደውል። የእሳት አደጋ ነው። ምን አልክ? ድገምልኝ። ፈጠን በሉ፣ ቤት ውስጥ ሰዎች አሉ። ሰዎች አሉ? አዎ፣ መውጣት አልቻሉም። እየጮሁ ነው። ድረሱላቸው። እባካችሁ ልጆች ጸጥታ ይከበር። እባካችሁ ስሙ፣ ዝም በሉ ልጆች፣ ጸጥታ። እሺ፣ የመጨረሻው ጉዞ የትና መች እንደተካሄደ ከመካከላቸው የሚነግረኝ ማን ነው? ከእናንተ መካከል ይህንን ለመለሰልኝ ተጨማሪ 10 ማርክ ሰጠዋል። ቲቸር፣ ባርሴሎና አሸንፏል። 3-0 አሸንፏል። ተማሪዎች እባካችሁ ከመጽሐፋችሁ ላይ ምዕራፍ 4 አንብባችሁ እንድትመጡ። መምህር እንዳስታውስ ነግረኝ ነበር። ዛሬ ህዳር 20 ነው። ቀኑ ሲደርስ አስታውሽኝ ብለኝ ነበር። እሺ፣ አመሰግናለሁ። አይ የኔ ነገር፣ አረ ፈጣሪ ይርዳኝ። እዚህ ጋር ወራጅ አለ።
ታዲያስ ክፍዬ ልፈጽም? ይቅርታ አድርግልኝ ጌቴ፣ የኔ ተራ ነው። ረጋ በላ ጠብቅ። ምን ማለት ነው ጌቴ? ተረኛ እኮ እኔ ነኝ። ሰውዬ ትንካይ። ምን ነክቶሃል ነው? እመቤት ነግዱ ትችያለሽ? ስላንተ ተራ የሚመለከተኝ ነገር የለም። ስነ ስርዓት እንዳትነካኝ። ለሱ ተራ መጓተትን ይንቁሰኛል እንዴ? አቶ አሊ እንዴት ዋልክ? እየጠበቅኩ ነበርኮ። ለምን ተራ ያስክ? ዝም ብላ አትገባም ነበር? ላስቸግርሽ ስላልፈለኩ ነው። ወይ ምንም አታስቸግረኝም ነበር እባክህ። እሺ አመሰግናለሁ። በዚህ በኩል እሺ በጣም አመሰግናለሁ። የባንክ ሂሳብ ውስጥ ያለውን ገንዘብ እያዘዋወርኩት ነው። እሺ ለክፍያው በቂ ነው? አዎ በደንብ ይበቃል። እሺ በጽሁፍ የሚያረጋግጥልህን ወረቀት ለማስወጣት 500 ብር መክፈል ይኖርብሃል። ክፍያውን በምን አይነት መንገድ ነው መፈጸም የምትፈልገው? ሌላ ተጨማሪ ዳለ እንዴ? ይሄ የመጨረሻ ክፍያ ነው። ከከፈልክ ያንተ ይሆናል ማለት ነው። እንግዲህ ይቅርታ ሂሳቢው ስንት ነው ያለው? ያለውን በጠቅላላ ካዘዋወር ነው ቀሪ 200 ብር ይኖርሃል። ክፍያውን ለማጠናቀቅ 300 ብር ይቀራል። አንዴ እስቲ ይቅርታ ስላልቆጠርኩት ነው። 100 150 200 250 ቆይ ይሄው ቆይ እዚህ ጋር ሳንቲም አይጠፋም። 251 252 ይሄው አሁን ሞልቷል። በጭራሽ አይሆንም። ማለቴ በጣም አመሰግናለሁ። ይቅርታ በህይወቴ ከማንም ተበድሬ አላውቅም። ለዛ ነው። አንዳንዴ ያጋጥማል። ባይሆን ውለታሽን ለመክፈል ቢያንስ የኢስታንቡልን ታሪክ ማወቅ ከፈለግሽ ይሄው ለዚህ ቤታችንን በመጻፍ የገዛው። አይ የኔም ቦቀቅላ እንደዛ አይደለም። ስራዬን በታታርነት ከሰራው በኋላ ከእናትህ ጋር ሆነን የገዛ ነው። እያየ ነው። በቃ እናትህ እየመጣች ነው። ምንም ነገር ትንፍሽ እንዳትል። ድንገት እናስገርማታለን። እሺ ጎበዝ ልጅ ተዘጋጅ። አደረግከው አባቢ? አዎ ዝም በይ እንዳትደሰች። እየመጣች ስለሆነ ምንም እንዳትሉ። ምንም ፍጭ እንዳንሰጣት። የሆነ ነገር ተፈጥሯል። ምንድን ነው? የሆነውን ነገር ማወቅ አለብኝ አይደል? እሺ ያዝ፣ ንገረኝ። ዛሬ ምን ለየት ያለ ነገር አደረክ? ንገራት። ቀይ ቢዣቢሮ የምትመስል ከረባት አድርጋለሁ። አዎ እያየሁት ነው ልጄ። ደግሞ እንዴት እንደሚያምርብህ ብታይ። የኔ ልዑል እንዴት እንደሚያምርብህ ታውቃለህ አይደል? ድሮ አዲስ ቀለም ገዝቻለሁ። የጸጉር ቀለም ነው? እና ድጋሚ ጸጉርሽን ልታቀልሚው ነው? እማዬ ለአንዴ ብቻ እኮ ነው። እሺ እንደፈለግሽ መቀባት ትችያለሽ። ምንም አልልሽም። እሺ አንተስ የኔ ጌታ ንገረኝ፣ ምን አደረክ? ቃል የገባሁትን ነገር አድርጌልሻለሁ። ዛሬ ነበር እንዴ ቤታችንን ገዛው? አዎ የኔ ንግስት፣ አሳካ ነው። አሊ በስምሽ ነው ሜሊክ። ሜሊክ ነው ደኔ ና ልጄ። ኦፓ ንግባ ንግባ የኔ ንግስት ንግባ። ሜሊክ 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 ነይ ውጪ እንጂ። እዛ ውስጥ ምንድን ነው የምትሰሪው? አለው የኔ ጌታ። ወጣ ብለን ደስታችንን እናክብረው እንጂ ልጆቻችንን እናቴ ቤት እንተዋቸዋለን። ለኢሜል እንደውልላት፣ ካለበለዚያ ወላጆችህ እራት አብራችሁን ብሉ ይሉናል። አይ የኔ ንግስት ሜሊክ፣ በእኔ ይሁንብሽ። ሁለታችን ብቻ ነው ሂደን ራት የምንበላው። አታስቢ፣ ብዙ አንቆይም። 5 ደቂቃ ብቻ ቃል ገባልሻለሁ።
እሺ እንሂድ። የኔ ውቦች እንዴት እንዳደጉ ተመልከቷቸው። በለጡኝ እኮ እነዚህ ልጆች። ምግብ ማለት ይሄ ነው። እንጀምር። በሉ ያዙ። እንኳን ደህና መጣችሁ። ቺርስ። መሌክ ልጄ፣ ለምን ዛሬ ኬኩን ይዘሽው አልመጣሽም? ቴራሚሱን ማለታቸው ነው። ግድ የለም። እሺ፣ በሚቀጥለው ስትመጪ ቱስናሚውን ይዘሽ እንድትመጪ። እሺ። ቱስናሚ አይደለም አባዬ። እንግዲህ የቋንቋ አስተማሪ ስለሆነ ቃላት የማረም አለበት። የቋንቋ አስተማሪ አይደለሁም አባዬ። የረዳትነቱ ነገር እንዴት እየሆነልህ ነው? ርዕሰ መምህሩን አናገርከው? አቤቱታን ለትምህርት ቢሮ ያቀርብልሃል? እስካሁን አላናገርኩትም አባዬ፣ ግን በዚህ ሳምንት አናግረዋለሁ። አታስብ፣ ይቀበልሃል። ምን አባቱ ስለሆነ ይከለክለዋል? ናዲም ምን ማለት ነው? አያቴ ምን ማለት ነው? እንደዚህ አይነት ቃላት ህፃናት ፊት አትናገር። ለራሱ ብዬ ነው ያልኩት። ይኸውልህ ልጄ፣ ቀጥ ብለህ ትሄድና የርዕሰ መምህሩን አይን እያየ መናገር ያለብህን ሁሉ ትነግረዋል። ልብ ብለህ ስማኝ። ምሳሌ ልስጥህ። አንተ ርዕሰ መምህሩ ነህ፣ እኔ ደግሞ አንተ ነኝ። እሺ? ርዕሰ መምህር፣ እዚህ ትምህርት ቤት ውስጥ ለ12 ዓመት ሰርቻለሁ። አንተ ለመጀመሪያ ጊዜ ስትመጣ ሂሳብ አስተማሪ ነበርክ። ከተማሪ ጋር እንዴት መቀራረብ እንዳለብህ ያስተማርኩህ እኔ ነኝ። እውነቴን ነው አይደለም? ልክ ነህ አባዬ። ከማስተምራቸው ተማሪዎች ውስጥ አንድም ቀን ምንም አይነት ክስ መጥቶብኝ አያውቅም። ተሳሳት? አልተሳሳትክም። ለእያንዳንዱ ተማሪ የበኩሌን ጥረት አድርጌያለሁ። በተቻለኝ ሁሉ አግዛቸዋለሁ። ተማሪዎቼ ገንዘብ ከሌላቸው ከኪሴ አውጥቼ አቅሜን እሰጣቸዋለሁ። ለምሳሌ ያረገዘች ተማሪ ጋር እየሄድኩ እጠይቃታለሁ። አባዬ ሁሉ ነገር እንዴት አወቅ? ከእኔ የተሻለ ጠንካራ ሰው ልታገኙ ትችላላችሁ፣ ግን ልጆቹን ከእኔ በላይ የሚወዳቸው እንደማታገኙ እርግጠኛ ነኝ። በቃ ነገ እንደሱ ነው የማናግረው። ከዛ ስባረር ደውዬ እነግርሃለሁ። ታዲያ የሰው ልጅ ትንሽ ቢታገል ትልቅ ቦታ መድረስ ይችላል። በቀላሉ ተስፋ መቁረጥ የለብንም። ልጄ ርዕሰ መምህር መሆን ይችላል፣ ግን እነዚህ ልጆች አባትም እናትም ሆኖ እያሳደገ ነው። ይኸውልህ ተጀመረ። ምንም እያልኩ አይደለም፣ ግን ቱስናሚውን መስራት ትተሽ ከልጆቹ ጋር ብትሆኚ አሊ ስራውን በአግባቡ መስራት ይችላል። ጀመረሽ ደግሞ። ተመስገን ማለት አለበት። ከሱ በላይ እሷ የሴት ወንድ ናት። ሱቁን ቀጥ አድርጋ ይዘዋል። ታዲያ እሱ ምን ማድረግ ይችላል? አንተ አስተማሪ ሆኖ እንዲቀር ነው የምትፈልገው? እና ምን ታድርግ? የቤት እመቤት ሆና የልጅሽን ልጆች እየተንከባከበች ቁጭ ማለት አለባት? ልጅ ምርጥ ነው። እስቲ ንገረኝ፣ እሷስ ምን ይወጣላታል? በልዛው ስለ ልጅ መጥፎ ነገር እንዳትናገር። አንቺም ስለ እሷ ምንም አትናገሪ። በቃሽ፣ በቃ በሰላም ደረሰ። ዶሮ ነይ፣ ጃኬትሽን አውልቂ። የኔ ንግስት ደክሟቸዋል፣ ትያቸው ትንሽ ተኙ። ብቻችን እንደምንሆን ቃል ገብቼልሽ ነበር፣ ግን ማድረግ አልቻልኩም። ችግር የለውም፣ ሌላ ቀን። በጣም ደክሞኛል፣ እንተኛ። የኔ ጌታ ልጆቹን ታስተኛቸዋለህ አይደል? ውይ የኔ ንግስት፣ እላይ እንደወጣ እንኳን አታድርጊኝ፣ ደክሞኛል። ሳሎን ትንሽ አረፍ ልበል። እና ይሄንን ምን ይላድርገው? እሺ በቃ ስራውን እኔ እሰራለሁ፣ ምግቡን እኔ ያበስላለሁ፣ የሚከፈለውን እከፍላለሁ። ነገም ባንተ ፋንታ ትምህርት ቤት ብሄድልህ ይሻል ይሆናል። ኦፍ ወይ ሲያናድድ። ሻማውን ታበረዋለህ ወይስ እሱን ምን ይላድርገው? እኔ አበረዋለሁ። ትንሽ ያታግላል። ለያዝልህ።
ቤታችን የገባሁትን ቃል አክብሬያለሁ። ሁሉንም ነገር አይደለም? በትክክል ትዝ ይልሻል? ላሊሊ ካምፓስ ውስጥ የመጀመሪያ ዓመት ተማሪዎች እያለን አንቺ ከጓደኞች ጋር ነበርሽ። ዓለምን እያዳንሻት ይመስል ባድናቆት ይመለከቱሽ ነበር። ባድናቆት ስትመለከት የነበርከው አንተ ነህ። ልክ ነው። አፍዘሽኝ ነበር። እኔ ብቻዬን እያጠናው ነበር። የሚገርም ቀን። ሹራብህን ገልብጠን የለበስከው? አረ አይደለም፣ የልብስ አሰራር ገበሩ እኮ ይታያል። የማገባት ሴት አንቺ ነሽ። በደንብ አስታውሳለሁ። ስላንተ ብዙ ነገር ተነግሮኛል። የታሪክ ትምህርት ፈተና ለ8 ዓመት ማለፍ ያቃተ፣ መጽሐፍህን በየጊዜው የምትጥልች። በጣም እበዛብሃለሁ። ቤት ይኖረናል፣ ልጆችም እንወልዳለን። የሚያምር ህይወት አንድ ላይ ሆነን እንመራለን። አይመስልሽም? እስቲ ራስህን ተመልከተው። አንተም ድሃ እኔም ድሃ። እንዴት አብረን እንኖራለን ብለህ ታስባለህ? መንገድ አላጣም። ለአንቺ የሚሆን ነገር አላጣም። እሺ፣ በምንም ነገር እርግጠኛ ሆኜ አላውቅም። አንቺን ግን ከምንም በላይ እንደምፈልግሽ እርግጠኛ ነበርኩ። እናም አገኘኸኝ የኔ ጌታ። እንዴና አንተ ገና ትንሽ ስለሆንክ ሊገባ አይችልም። ልጆቹ በቃ እኔ ያስተኛችኋለሁ። አንቺ ምን ታክፍል ጠብቂ። እሺ እሺ። 5 ደቂቃ 5 ደቂቃ። ሲያናድድ አይስክሪም ይዤላቸው ልመጣ ነበር፣ ግን እነሱ ተኝተዋል። አይ ገና አልተኛንም። አንተ ሞኛ መንካው ወይኔ ተሸወድኩ። አመንከኝ አይደል? የኔ ዋልጅ ናልኝ። አሁን ስሙኝ። አሁኑኑ ቶሎ የምተኙ ከሆነ እናታችሁ ነገ ጠዋት የቸኮሌት ኬክ ትሰራላችኋለች። እሺ አባቢ። ጎበዝ ልጅ፣ በልተኛ። አንቺ ደግሞ ምን ነው? አናደኸኛል አባቢ። መተኛ ክፍሌን የፈለኩትን አይነት ቀለም እንድቀባው እንደምትፈቅድልኝ ቃል ገብተህልኝ ነበር። ቃል ገብተህልኛል እኮ አባቢ። ቆይ እዚህ ጋር ያለው ምንድነው? ምንድነው እሱ? ወይ አባቢ በጣም ወድሃለሁ። እኔም ወድሻለሁ የኔ ልዕልት። አሌ ምንድነው? እንዳትከተኝ፣ እዚሁ ሁኚ። ምንድነው? መልክ አሊ መልክ! አባቢ ምንድነው? ልቀቁኝ! ምንድነው? እናንተ ለማን ናችሁ? ሚስቴ ልቀቋት! መሊክ አላስካር ማለት አንቺ ነሽ? ጌታዬ፣ ምንድነው የተፈጠረው? ልትነግረኝ ትችላለህ? ወይዘሮ መሊክ ከሪም ሶልማዝ ላይ የግድያ ሙከራ ስላደረግሽ በቁጥጥር ስር ውለሻል። ምን? ምንም ነገር ያለ መናገር መብት አለሽ። እንሂድ። ቆይ አንዴ፣ ምንድነው ነገር? መረጃ ነው። ምን እያደረጋችሁ ነው? አሊ ወዴት ነው የሚወስዱኝ? ከአሁን በኋላ የምታደርጊው ነገር ፍርድ ቤት እንደ ማስረጃ ይቀርባል። ቀጥይ። ተሳስታችኋል። ሚስቴ እኮ ናት። ሚስቴ አልገባኝም። እንደዚህ አይነት ነገር በጭራሽ ልታደርግ አትችልም። እባካችሁ ተሳስታችኋል። ሚስቴ ንጹህ ናት። ሜሊክ ሜሊክ፣ እመጣለሁ። ሜሊክ፣ እመጣለሁ። ጠብቂ። ጎዳችሁኝ። ሜሊክ፣ ልቀቋት እባካችሁ። ኮሚሽነር፣ እባካችሁ። ኮሚሽነር ኦዛን እባላለሁ። የግድያ ወንጀል መርማሪ ነኝ። አሁን አንሱት። እባክህ ኮሚሽነር አዳም። አቶ አሊ ተረጋጋ። እኔ ምን እመስላለሁ? ፖሊስ። በትክክል እኛ ፖሊሶች ነን እንጂ ሚስቴን አግተናት አይደለም። ግን ሚስቴ ኮሚሽነር፣ ምንድነው እየተፈጠረ ያለው? አቶ አሊ ምንም የሚያስጨንቅ ጉዳይ የለም። ምንድነው ነገሩ? ይህም የለም። ስተት ካለ እንደርስበታለን አይደል እንዴ? አምናለሁ። መቼም ግድያው ላይ ያንተ እጅ የለበትም። አንድ የትምህርት ተቋም ውስጥ የታሪክ አስተማሪ ነህ። ሚስትህም ምግብ ትሸጣለች። ደግሞም 2 ቆንጆ ልጆች አሏችሁ። ይህን እንዴት አወቅ? በተጨማሪም ዛሬ የቤትህን ዕዳ ከፍለህ ጨርሰሃል። አልገባኝም። ነገሩ ምንድነው? ከዛ ወላጆች ቤት ለራት ሄዳችሁ። ምንድነው እየተፈጠረ ያለው? እንዳንተ አይነት ሰው ነፍሰ ገዳይ ሊሆን አይችልም። አታስብ። ሜሊክ ማየት ፈልጋለሁ። ሚስቴን አሳይ። እሺ ተረጋጋ። መጀመሪያ አንድ ጥያቄ መልስልኝ።
ዛሬ ልጅ ዱሩ ከእናቷ ጋር ነበረች? አዎ። እንዴት? ከልጅ ጋር ምን የሚያያይዘው ነገር አለ? እባክህ አቁም። ገና አንድ ፍሬ ልጅ ናት። ተረጋጋ። ምንም አናደርጋትም። ፖሊስ ጣቢያ አብረን እንሄድና አንዳንድ ጥያቄዎችን እንጠይቃለን። እባክህ አስቁመው። ይሄ ከልጅ ጋር ምንም የሚያገናኘው ነገር የለም። እባክህ ረፍ። እባክህ አስቁመው። ተው በለው። አመሰግናለሁ። በጣም አመሰግናለሁ። ችግር የለም። እባካችሁ ልቀቁኝ። አመሰግናለሁ። ዱሩ፣ ይቅርታ፣ ይቅርታ። አይዞህ፣ አትፍራ። ምንም አይደለም። አባቢ አባቢ፣ ምንድን ነው? አታስቡ፣ ደህና ነች። እሺ፣ በስተት ነው፣ በስተት ነው። አባዬ፣ እማዬ የት ናት? ዶሮ፣ እጆች ልትይዥልኝ ትችያለሽ? ሁለታችሁም እጄን ያዙት፣ እንዳትለቁት። እሺ፣ አትፍሩ። ሁሉም ሰላም ይሆናል። ከዕለታት አንድ ቀን ሰምሳ የሚባል ሰው ጫካ ውስጥ እየሄደ ነበረ። ትልቅ ዋሻ አየና ሲጠጋ መግቢያው ላይ ረጅም ጭራ አየና በጣም ደነገጠ። በጣምም ፈራ። ቢሆንም ግን ውስጡ ያለውን ነገር ለማወቅ በጣም ጓጓና ተጠጋ። ከዛ በኋላ ውስጥ ለመግባት ራሱን አሳምንና መራመድ ጀመረ። እናም የጭራውን መጨረሻ ላይ ሁለት እንደ ብርሃን ቦግ ብለው የሚያበሩ አይኖች አየ። የእባብ አይኖች ያየው አይደለም፣ የአንዲት ቆንጆ ሴት አይን ነበር ያየው። እባቧ ሴት ነበረች። አይደለም፣ እሷ ሻምራን ትባላለች። በፊት የሚያፈቅራት የነበረች ሴት ናት። ከዛ በኋላ ነይ ቀስ በይ፣ ቀስ በይ። አመሰግናለሁ። እባክህን እያየልኝ እንዳይወድቅ። ትናንትና ከ9 ሰዓት እስከ 10 ሰዓት የት ነበርሽ? እስቲ ከዛን ጀምር። በዛ ሰዓት የትምህርት ቤት ሰርቪስ ውስጥ ነበርኩ። ወደ ቤት ነው ሄድሽው? አይ፣ እናቴ ወደምትሰራበት ቦታ ነበር ሄድኩት። እማዬ መጥቻለሁ። እዛ ስትደርሺ እናትሽ ነበረች? እማዬ፣ ጃኬትሽን አውልቂና ወደዚህ ነይ። እሱን ክፈችልኝ። ጥፍሮቼ ረዣዥም ናቸው። በዛ ላይ የቤት ስራ አለብኝ። ቤት ሄጄ ቢሰራ ጥሩ አይመስልሽም? መፍትሄ አለኝ። እማዬ፣ እኔ አላምንም። ምን ልታረጊ ይዘሽው ትዞሪያለሽ? በአንድ ጨዋታ ሁለት ያሸውጅኝም። ደግሞ ቶሎ ቆርጠሽ ነይ። ለዛሬ ማታ 2 ትዕዛዝ ማድረስ አለብን። ወደ ልትሄጂ ነው? የወግዙር አክስት ስለሞተች እንዲሄድ ፈቅጄለት ነው። በሚልሽ ነገር አትታለይ እማዬ። ባለፈው እንኳን 2 ጊዜ አክስቱ ሞታለች። ምን ይደረጋል? አክስቶቹ ድለቢሶች ናቸው ማለት ነው። ደስ የማይል ቀልድ ነው። መጣ። ቅዳሜ ጉዞ ስላለኝ ጥፍሬን አልቆረጠውም። ይሄው ነው? ሌላም አለ። እያዳመጥኩሽ። ስትወጣ ጠመንጃዋን ይዛ ነበር። ይሄ ቀልዶች ነው። እውነቱ ነገር ውዴ፣ ቀልዴን ነው። አዎ። ስንት ሰዓት ላይ ተመለሰች? 11 ሰዓት ላይ። እርግጠኛ ነሽ? አዎ፣ ከጓደኛዬ ጋር የተደዋወልንበት ሰዓት ነው። ሰላም ነው ቶቲ? እናቴ ስራ ቦታ ነኝ። ዱሩ ዱሩ፣ እና ጨንቆኛል። እስካሁን አልመጣችም። ዱሩ፣
በቃ ስልኩን መዝጋት አለብኝ። እንኳን ደህና መጣሽ እማዬ። እናቴ ናፈቀችኝ። አታርቅሽ የኔ ልዕልት። ጥሩ ልጅ አልነበርኩላትም። መልሰህ አምጣት። ትመጣለች። እናትሽን ወደ ቤት ይዘናት እንሄዳለን። አይክፋሽ ልጅ፣ አታርቅሽ። እሺ አባዬ፣ እያለቀስኩ አይደለም። ውስጥ እያስመስለሽ ነበር? ለምን? ሌላ ጥያቄ እንዳይጠይቀኝ ነው እኮ። ለምን? ንገሪ፣ ለምንድን ነው ድሩ? ምንም፣ በቃ ሰውየው ደስ አላለኝም። አውቃለሁ። ሰላም ቶቲ። አዎ እዛ ነኝ። ምንም አላደረኩም። ስትመጣ ትጮህብኛለች። እስካሁን አልመጣችም። ችግር የለውም። ዶሮ ዶሮ ዶሮ፣ በቃ ስልኩን መዝጋት አለብኝ። እንኳን ደህና መጣሽ እማዬ። ይኸውልሽ አትናደጅብኝ እሺ? ይኸውልሽ እማዬ፣ የት እንደሄድሽ ሳብሰላስል ግራ ገብቶኝ ስለነበር ነው ምንም አይነት ስራ ያልሰራሁት። ችግር የለውም። እሺ ተናደሻል ማለት ነው? ግን ምክንያቱም ምንም ችግር የለውም አልኩሽ እኮ ዶሮ። ሱቁ ይሄን ያህል አስፈላጊ አይደለም። እሺ በቃ ያዝኝ፣ ይዘሽ መኪና ውስጥ ጠብቂኝ፣ እመጣለሁ። እሺ አባዬ። እማዬ መጥፎ ስራ የሰራች ይመስላል? እናትሽ በጭራሽ አትታሰርም። ለምን እንደዚህ ትያለሽ? አቶ አሊ፣ ሂዱ። አቶ አሊ፣ ሂዱ። ቀስ እያላችሁ ሂዱ። ሜሊክ፣ እዚህ ጋር ጠብቅ። ሜሊክ፣ እሺ ወይዘሮ መሊክ፣ እስቲ እንድገመው። ስንቴ ነው መደጋገም ያለብኝ? ይሄ ለመጨረሻ ጊዜ ነው። ይበቃል። ከ10 ሰዓት እስከ 12 ሰዓት የት እንደነበርሽ ልትነግሪኝ ትችያለሽ? 10 ሰዓት ላይ ከሱቅ ወጣሁኝ። ዶሮ እንድጠብቅ አስቀምጫት ኬክ ለማድረስ ነበር የወጣሁት። የት? ወደ ኤርናር ቤት። የታላቅየዋ የወይዘሮ ይልዲዝ ልደት ስለነበር ሁሉም ቤተሰብ ተገኝቷል። እኔም ለ20 ሰው የሚሆን ኬክ ነበር ያዘጋጀው። እነሱ ጋር ምን ያህል ቆየሽ? ወደ አካባቢ ቶሎ መውጣት ብፈልግም አልቻልኩም ነበር። ኬክ ማቅረብ ነበረብኝ። ከዛ እንደምንም ብዬ ወጣሁ። እመነኝ፣ ወደ ሱቅ የተመለስኩበትን ሰዓት አላስታውስም። ይሄው ነው ይሄው ነው። እሺ አሁንስ መሄድ እንችላለን? አትችልም። ሚስት ወደዚህ ተይዛ ስትመጣ የመጀመሪያ ጊዜው አይደለም። ምን ማለት ነው? በ1991 ዩኒቨርሲቲ ውስጥ የሁለተኛ ዓመት ተማሪ እያለች ከ14 ተማሪዎች ጋር በቁጥጥር ስር ውላ ነበር። አውቃለሁ። ታዲያ ከዚህ ጋር ምን አገናኘው? ስሟ የተመዘገበው ያኔ ነበር። አልገባኝም። እና ምን አገኛችሁበት? እዚህ ቢላ ላይ የተገኘው ያንተ የሚስት አሻራ ብቻ ነው። ቅድም ስለሱ ስጠይቃት ነግራለች። ኬኩን ቆርሳ ስታቀርብላችሁ እንደነበር ትተው ሄዳ ነው የሚሆነው። እሱን ልረዳ እችላለሁ፣ ግን ለምንድን ነው የከሪም ሶል ማዝደም እዚህ ላይ የተገኘበት? ቃሏን አረጋግጠናል። ኤርናን ቤት ቆይቻለሁ ያለችው እውነት ነው። ከዛ ወጣች፣ ግን መኪና ውስጥ አልገባችም ነበር። የኤርናን አፓርታማ ላይ ወጣች። ከዛ በበረንዳው ላይ አድርጋ ቀጥሎ ያለው ክሊኒክ ገባች።
የገባችው ከሪም ሶልማዝ ክሊኒክ ውስጥ ነው። ከዛም ከሪም ሶልማዝን በኋላ በኩል ጭካኔ በተሞላበት ሁኔታ 8 ጊዜ የተለያዩ ቦታዎች ላይ ወጋችሁ። ስራን በግምት ነው የምትሰራው? ምን ማረጋገጫ አለና ነው የምታወራው? በማስረጃ ነው። ፎቶግራፉ ይሆናል። ተሳስተሃል። ሌላ ሰው ወይንም ወይዘሮ ኤርናል ገድለው ይሆናል። ብቻ አላውቅም፣ ግን ምናልባት ከዛ ቤት አንዳቸው አድርገውት ይሆናል። አቶ አሊ ሚስት መኪናዋን ካቆመችበት አጠገብ ያለው ቆሻሻ ማጠራቀሚያ ውስጥ ቢላውን አግኝተነዋል። ቢላው ላይ የሚስት አሻራና ደም ተገኝቶበታል። ምን ማድረግ ነው ያለብኝ? ይኸውልህ እኔ አንተን ቢያደርገኝ ኖሮ ጥሩ ጠበቃ ልቀጥርላት ሯሯጥ ነበር። አባዬ ምንድን ነው? ምንም አይደል። ይሄውን የመጣውልሽ አይደል? መኪናው ውስጥ ግቢ መጣው። አባዬ ከማዬ ጋር ወደ ቤት መምጣት ትችላላችሁ? ችግር ተፈጥሯል። እሺ። ምን ጉድ ነው እየነገርከኝ ያለው ልጄ? እንዴት ሊሆን ይችላል? ጠበቃ ማናገር አለብኝ። የተገኘው ማስረጃ ሜሊክን አላውቅም። ብቻ አባዬ እውነቱን ውሸት እርግጠኛ መሆን አልቻልኩም። ሁሉም ነገር በቅጽበት ነው የሆነው። ምንድን ነው ልጄ? ጠንከራውን የምን መልፈስፈስ ነው እንዴ? ምንም ቢሆን እኮ የቤቱ አባወራ ነህ። እንደዚህ ተስፋ አትቁረጥ። እሺ ልጄ፣ ጥርስህን ነከስ አድርግ። ስማይ ልጄ፣ ሁሉም ነገር የሚሆነው ለምክንያት ነው። ይህም ቀን ያልፍና ብሩህ ቀን ይመጣል። የሚሆነው አይታወቅም። መሊክ መለቀቁ አይቀርም። አንተም ደግሞ በዚህ መሃል በምንም ታምር ተስፋ መቁረጥ የለብህም። ሚስትህ እንደዚህ አይነት ነገር አላደረገችም ብለህ ከጎኗ ትቆማለህ። ከፖሊስ ጋርም ሆነ ከዳኛ ጋር ደረትህን ነፍተህ ሚስትህን ወግነህ ትታገላለህ። የምን ደረሰኝ ነው? የውሃ ደረሰኝ ነው። መምጣት ከሚገባው በላይ መጣ። መለስኩላቸው። ከዛ እዛው ድረስ ሂጄ በራቸው ላይ ቁጭ ብዬ ጠበቅኳቸው። ከዛ ማመልከቻ አስገባው። ማመልከቻዬን አይተው አስተካክሎ አመጡልኝ። በህይወቴ ትልቁ ፈተና ይሄ ነው። ትምህርት ቤት ውስጥ ማስተማር፣ ልጆች መንከባከብ ብቻ የማውቅ አባት ነኝ። ከዚህ ውጭ ስለ ፖሊስም ሆነ ስለ እስር ቤት አንድም የማውቀው ነገር የለም። ሰው እንኳን ተማትቼ አላውቅም። አባዬ ሳትዋሽ እውነቱን ንገረኝ። ይሄን ማድረግ የምችል ይመስላል? እንዳልከው ታግዬ ሚስቴን ማዳን እችላለሁ? አትከፋብኝ የኔ ልጅ። ልጆቹን ተንከባከባቸው። ፒካጁ ሰማይ ላይ ሄሊኮፕተሮችን አየሁ አለ እና ማንም ከኔ ጋር ጓደኛ መሆን አይፈልግም። አንተስ ከኔ ጋር ጓደኛ መሆን ትፈልጋለህ? ጓደኛሞች ከሆን
ፒካቹ ፈርቷል። እዚህ መተኛት ነው የሚፈልገው። ና ደስ ይለኛል። በቃ በሩን ዝጊው። አንቺም እዚህ ብተኝ ይሻላል። አይዞህ ልጅ አይዞህ፣ አትፍራሽ። በየቀኑ የሚተላለፉትን የቃና ድራማዎች በጥራት እና በፍጥነት ለማግኘት ወደ ዩቲዩብ በመሄድ ናቲ ሙቪስ ሲቲ ብላችሁ ሰርች በማድረግ መጀመሪያ ላይ የሚመጣላችሁን ቻናል ትነኩታላችሁ። ከዛም እንደምታዩት እዚህ ጋር ሊንክ አለ፣ አንዴ ትነኩታላችሁ። ስትነኩት የቴሌግራም እና የቲክቶክ ሊንካችንን ያመጣላችኋል። የቴሌግራሙን አንዴ ትነኩታላችሁ። ከዛም የምትጠቀሙበትን የቴሌግራም አይነት ያስመርጣችኋል፣ ትመርጡለታላችሁ። እንደምታዩት ይህ ነው ትክክለኛው የቴሌግራም ቻናላችን። መቀላቀላችሁን እንዳረሱ። መግባት እችላለሁ? የራሴ ቤት ይመስል ነው የምትጠይቀኝ? መሄድ ትችላለህ። ያገኘኸው ነገር አለ? እባክህ አግኝቻለሁ በለኝ። ከሆስፒታል አሁን መምጣቴ ነው። የተወጋው ሰውዬስ ሞተ እንዴ? አይ እኔ እስከምወጣበት ሰዓት ድረስ አልሞተም። አናገርከው እንዴ? ነቅቶ ራሱን አወቀ? አልነቃም። ሊነቃ አልቻለም። ኮማ ውስጥ ነው ያለው። የሰውነት ክፍሎቹ በጠቅላላ አይሰሩ። ዶክተሮቹም መቼ እንደሚነሳ የሚያውቁት ነገር የለም። ስታስበው እንደዚህ አይነት ስራ የሚሰራ ሰው መስልሃለሁ? የሚያጠራጥሩኝን ነገሮች ማጣራት ግዴታዬ ነው። ስራዬ ይሄ ነው ወይዘሮ መሊክ። ግን አንድ ያልተረዳሁት ነገር ምን መሰለሽ? ሰውየው ጠንካራ ነው። በጣም ተጎድቷል። ከጀርባው 8 ቦታ ላይ ነው የተወጋው። እንዳንቺ አይነት ሴት ግን ቀኝ እጅሽን የምትጠቀም፣ ገዳዩ ግን ግራ እጁን ነው የተጠቀመው። ታዲያ ይሄንን ለምን ለዳኛው አትነግረውም? ሄጄ ተናግሬያለሁ። አሁን እዛ ነበርኩ። በዛ ላይ የተሰረቀ ነገር የለም። ያደረገው ሰው በቂም በቀል ተነሳስቶ ነው። በቀል እንደሆነ ግልጽ ነው። ሰውየውን በጭራሽ አላውቀውም። ይገባኛል ወይዘሮ መሊክ። እኔም 18 ዓመት ያልሞላቸው 2 ልጆች ያላት እናት በማሰሬ ደስተኛ አይደለሁም። እሺ እንደዛ ካሰብክ ለዳኛው ይሄንን ነግረኸዋል? አዎ ሰነድሽን ይዤ ስሄድ ስህተት ተሰርቷል ብዬ አሳውቂያለሁ። እና ምን አለ? ተረኛው ዳኛ እስር ቤት ውስጥ እንድትቆይ ውሳኔ አስተላልፏል። ምን? ከዚህ አቅራቢያ ወደሚገኘው ባኪሮኮ እስር ቤት ልወስድሽ ነው የመጣሁት። እስከ ችሎቱ ቀን እዛ ትቆያለሽ። ፈጣሪ ቅዠት ላይ ያለው ይመስለኛል። ምን ነው ከእንቅልፍ የመነቃው? አዝናለሁ። ይህ ቅዠት ማብቃት ካለበት የሚያበቃው ፍርድ ቤት ውስጥ። ኮሚሽነር አሁን ምን ባደርግ ይሻለኛል? የእኛ ስራ አላበቃም። ምርመራችንን ሁሌም ቢሆን አጠናክረን እንቀጥላለን። ቆይ ምንም ነገር ካላገኘህስ? ምንም ባላደረግኩት ቢፈረድብኝስ? ያለ ጥፋቴ ልቀጣ ነው? ወይዘሮ መሊክ ጠንካራ መሆን አለብሽ። ተስፋ አትቁረጭ። ጥሩ ቤተሰብ ነው ያለሽ። ለእነሱ ብለሽ ጠንካራ መሆን አለብሽ። ከመሄዴ በፊት አንድ ነገር ላስቸግርህ ነበር። ሄሎ ሜሊክ፣ የኔ ውድ፣ የኔ ንግስት፣ ደህና ነሽ? ለቀቁሽ አይደል? በቃ መጥቼ ወስድሻለሁ። አሊ እንደሱ አይደለም ማለት ገና አልለቀቁኝም። አንዳንድ ነገሮችን ላስታውስ ፈልጌ ነው የደወልኩት። እሺ እሺ እሺ። የኔ ንግስት ምንድን ነው? የያዝን መርፌ ዶሮ የት እንዳለ ታውቃለች። እንዴት እንደሚደረግም ታሳያለች። እሺ አታስቢ፣ ችግር የለውም። ምን ያለው ይሄንን ለማለት ነው እንዴ ደወልሽው? ሁሌም ጠዋት ጠዋት ማሞቂያውን ማጥፋትህን እንዳትረሳ። እንዴት እንደሚጠፋ ታውቃለህ? አላውቅም። አይ ችግር የለውም፣ ምንም አታስቢ።
ሜሊክ ከበሩ አጠገብ ያለው ሳጥን ውስጥ 2 ያልተከፈሉ ደረሰኞች አሉ። ልከፍላቸው ነበር ግን አሁን አንተ መክፈል ትችላለህ። እሺ ሂጄ እከፍላለሁ። ግን ምንድነው የተፈጠረው? ሜሊክ የኔ ውድ እባክህ ተረጋግተህ አዳምጠኝ። ሜሊክ እየሰማሽ ነው? ዶሮ አንዳንዴ ወደ ትምህርት ቤት አትሄድም። ሰርቪስ ውስጥ ከገባች በኋላ የረሳችው ነገር ካለ ብዬ ደውዬ እጠይቃታለሁ። በዛው ሜት እንዳለች አጣራለሁ። አንተም እንደዚህ አድርግሽ። እሺ አድርጋለሁ። በዛ ላይ ደግሞ ሂሳብ ትምህርት ላይ አልጀብራ ይማራሉ። ትምህርቱን ስለማትወደው አትሰራውም። ማታ ስትገባ የቤት ስራው እንደሰራች ተቆጣጠራት። እሺ እከታተላለሁ። ማቀዝቀዣ ውስጥ ስጋ አለ። ለትንሽ ቀናት ይሆናችኋል። ማታ እንድታበስለው ቀን ላይ አውጥተህ ማቆየት አለብህ። እሺ ቆይ ግን ሜሊክ አንተ ደግሞ መነጽርህን እንዳደረግክ ወደ አልጋ መሄድ የለብህም። እንዳይሰበርብህ ሳትረሳው ልቀተኛ። እሺ አልረሳም። ደግሞ ማታ ላይ ብዙ መጽሐፍ እንዳታነብ፣ በደንብ መተኛት አለብህ። እሺ እኔ ንግስት በጊዜ እተኛለሁ። አትጨነቂ። ያልሽኝን ሁሉ አድርጋለሁ። የኔ ፍቅር አታስቢ። ሜሊክ አለሁ። ፍርድ ቤት ሁሉም ነገር ይፈታል። እስከዚያ ግን አታስቢ። ልጆችን በደንብ እንከባከባቸዋለሁ። እሺ እንደምትንከባከባቸው አውቃለሁ። ሁሉንም ነገር ማድረግ ትችላለህ። ልጆቹን ላናግራቸው። እሺ እናታችሁ ናት። እማ ያዝ ልጄ፣ እንዴት ነህልኝ? እኔ ልውል ዛሬ በጣም አምሮብሻል። እኔስ እንዴት ነኝ? አይ ምስልም ደግሞ ለማለት ዛሬ በጣም አምሮብሻል። እኔስ ደህና ነኝ። እንዴት ነኝ? አሪፍ ነው አባዬ።
ታዲያስ አሊ አሁን መግባት እንችላለን። እኔ ደህና ነኝ። እባክህ አታልቅስ። አይኔ ነው ቀና በላሊ። ምንም አንሆንም። ደህና ነን በል። እባክህ አታስጨንቀኛል። እኔ ልሰማ አድርገህ ተናገረው በልልኝ። ምንም አንሆንም። እሺ ሚልክ፣ እሺ ሚልክ፣ እሺ ጠበቃ ይዤልሽ መጥቻለሁ። በጣም ጎበዝ ጠበቃ ነው። የብዙ ሰዎችን ህይወት አድኗል። ወይዘሮ ሜሊክ ብዙ ጊዜ የለንም፣ ስለዚህ ማውራት እንጀምር። ከ10 ቀን በኋላ ችሎት ላይ ስለምትቀርቢ መዘጋጀት አለብን። አቶ አሊ እንዳትረሳ፣ ደስተኛ ቤተሰብ ሆናችሁ መቅረብ አለባችሁ። የእውነትም ደስተኛ ቤተሰብ ነን። ከካሪም ሶልማዝ ጋር ግንኙነት እንደሌላችሁ ለፍርድ ቤቱ ማረጋገጥ አለባችሁ። ሊያገኙባቸው የሚችሉት ነገር ሊኖር ይችላል። እርግጠኛ አይደለሁም። ምናልባት በስራ ተገናኝተን ይሆናል፣ ግን አላውቅም። ምንም ላስታውስ አልቻልኩም። እንግዲህ ተጎጂው እንዲነቃ መጸለይ አለብን። ተነስቶ ካልተናገረ በስተቀር ይሄ ፍርድ ጉዳይ አልዋሻችሁም ከባድ ሊሆን ይችላል። ግን መናኝ ሚስት የለች ሰው ናት። ምንም አላጠፋችም። የሚስት የጣት አሻራና የተጎጂ ደም ያለበት ቢላው አግኝተዋል። ቀጥሎ ያለው ክፍል ውስጥ የልደት ኬክ ቆርሰሽ ነበር። ቢላው ከዛ የመጣ ነው። አዎ አሊ ልክ ነው። እና የሆነ ሰው ወስዶት ነው የሚሆነው። የምንከራከርበት ነጥባችን ይሄ ነው። ክሊኒክ ውስጥ ምንም አይነት ሰው አንቺን አላየሽም። ይሄ ለእኛ በጣም ጥሩ ነው። ቆይ እኔ እብድ ነኝ? የማላውቀውን ሰው እንዴት ብዬ እገላለሁ? ሰው ሁሉ አብዷል እንዴ? ወይዘሮ መለክ እብድ ብትሆኚ ኖሮ ስራችን በጣም ይቀልልን ነበር። 2 ልጆች አሉኝ፣ ቤት አለኝ። እንድመለስ እየጠበቁኝ ነው። ከዚህ በኋላ ሱት ምን አልክ? አልገባኝ። ምን እያልክ ነው? አቶ አሊ ያቅሜን እየረዳኋችሁ ነው። ሚስት እስር ቤት ውስጥ ናት። ለአመታት ወደ ቤቷ ላትመለስ የምትችልበት አጋጣሚ አለ። ይሄ ሊሆን እንደሚችል ሁለታችሁ መረዳት አለባችሁ። ሚስቴ በፍጹም አልወጋችሁም፣ ንጹህ ናት። ስለዚህ ልትረዳት ይገባል። የተቻለኝን ሁሉ አድርጋለሁ። የተቻለህን ብቻ አይደለም ማድረግ ያለብን ነገር አድርግ። ከዚህ አስወጣት። ከእሷ ጋር ምንም አያያዝም። የሆነ ሰው ተሳስቶ የሆነ ነገር ተፈጠረ፣ በቃ መጥፎ አጋጣሚ ነው እንደዚህ ያደረግን። አሊ እባክህ መጀመሪያ እንስማው። ተረጋጋ። አቶ አሊ ይህንን ነገር የምናደርገው ከሆነ አንድ ነገር መቀበል አለባችሁ። የበፊት ህይወት የለመድከው ኑሮ በጠቅላላ እንዳበቃለት ማወቅ አለብን። እኔና ለባለቤት 5 ደቂቃ ልትሰጠን ትችላለህ? ይቻላል። መልካሙን ሁሉ እመኛለሁ። ልጆቹ ደህና ናቸው? ደህና ናቸው። አሊ ሁሉንም ነገር ለድሩ ንገራት። ለያዝ ደግሞ ለስራ ወደ ሌላ ሀገር እንደሄድኩኝ ነገረው። እሺ ንጌታ፣ ከ10 ቀን በኋላ እንደምትመጪ ነግሬዋለሁ። እንዳትለው፣ ቀን እንዳትሰጠው። ከ10 ቀን በኋላ እንደምትመጪ ነው የነገርኩት። እረፍ፣ ቀን አትቁረጣል። ልክ ከ10 ቀን በኋላ ትመለሻለሽ። እንደምትመለሽ ነግሬያቸዋለሁ። አምነውኛል። ናፍቀውሻል። አሁን ለረፍት ወጣ ብላለች ብያቸዋለሁ እና እየጠበቁሽ ነው። ምክንያቱም ቤት ውስጥ በጣም ብዙ ስራ ትሰራለች። ልጆቼን ትንከባከባለች፣ ቤቱን ታጸዳለች። ይህን ሁሉ ብቻዋን ባንዴ ታደርጋለች። ስለዚህ በጣም ይደክማታል። ከአሁን በኋላ ሁሉንም ነገር ስለተረዳ ካለሷ መኖር ስለማይችል ዘና እንድትል ብሎ ወደ አንተ ያላከን በደንብ እዛ ታርፋለች። እሺ አይ እንዲያው አዋይ ልሽርሽ ላካት። እዛ ለ10 ቀናት አርፋ ትመጣለች፣ ከዛ ትመለሳለች ነው የምለው። እሺ ስለዚህ ምንም እንዳትይ ትመለሻለሽ። እሺ እሺ በቃ የኔ ጌታ
ለረፍት ወጣ ማለት ለኔም ጥሩ ነው። አዎ ምክንያቱም ሌላ ሸበላ ባላገኝ እችላለሁ። ካገኘሽ ያለሽበት ድረስ ቀጥ ብዬ ነው የምመጣው። የትም እንዳትሄጂ። ሁሌ ማታ ማታ በክፍሌ ስልክ እደውልልሻለሁ። እሺ የኔ ጌታ በጣም ደስ ይለኛል። እጠብቅሃለሁ። ወዴትም አልሄድም። አታስብ። ማወቅ ያለብኝ ነገር አለ? አዎ አለ። ሚስቴን ታድናታል። እሷ ንጹህ ሰው ናት። ሚስቴን ከዚህ ማን ታወጣታለህ? አቶ አሊ እዚህ እስር ቤት ውስጥ ያስተዋልከው ምንም ነገር የለም? ስትገባ ፖሊሶቹ በደንብ አልፈተሹም? ያው ስራቸው ስለሆነ ነዋ። ሚስቴ የታሰረችው ያው ዳኛው ትእዛዝ ስላስተላለፉ። ምን ማለት ነው ይሄ? ወንጀሉ ከተከሰተ ትንሽ ሰዓት በኋላ ነው ፖሊሶቹ መጥተው ቤታችሁን የወረሩት። የጣት አሻራዋን ፈልገው የሚያስፈልገውን ምርመራ ሁሉ በፍጥነት አደረጉ። ከዛ ችሎቱን ከ10 ቀን በኋላ አደረጉት። እና ይሄ ማለት የዘንድሮ የመንግስት አሰራር ፈጥኗል ማለት ነው? አዎ፣ ምክንያቱም ከሪም ሶልማዝ ተራ ሰው አይደለም። የትልቅ ባለስልጣን ልጅ ነው። የሶልማዝ ነሲም ልጅ ነው። ዝነኛው ሶልማዝ ነሲም ነው የምትለኝ? እሱን ነው ልነግርህ እየሞከርኩ ያለሁት። አቶ አሊ ይህንን ስራ ለ20 ዓመታት ሰርቼዋለሁ። ወንጀለኛን በንግግሩ አውቀዋለሁ። ሚስት ነጻ ሰው ነች። አዎ ነች፣ ነጻ ሰው ነች። ግን ምንም ለውጥ አያመጣም። አንድ የታሪክ አስተማሪና በወንጀል የተጠረጠረች ኬክ ሰሪ ሚስቱ ከመንግስት ጋር ቢጋጩ መቼም ምን ሊፈጠር እንደሚችል ታውቃለህ አይደለም? ተሰሚነት የላቸውም። እና ምን ባድርግ ይሻለኛል? ችሎቱ ላይ ስትቀርብ ልጆቻችሁን ይዛቸውና የሚያምር የቤተሰብ ፍቅር ያሳይ። ለተቀረው የተቻለኝን አደርጋለሁ። እናንተም መጸለይ አለባት። ዋሊ ከሪም ሶልማዝ እንዳይሞት ጸልይ። አንድ ሰው ወደ ላይ እየወጣ ነው። ከልብሱ በኩል እሺ ሄጄ አየዋለሁ። አቶ ከሪም ፈጣሪ ማረ። ምሕረቱን ቶሎ ይስጥ። ምናልባት ላትሰማኝ ትችላለህ። ድንገት ከሰማኝ ግን አንተን የጎዳ ሰው የኔንም ሚስት ወንጀለኛ ያደረጋት ባላደረገችው ነገር እስር ቤት ገብታለች። ጠበቃችን እንዳለኝ ሊፈረድባት ይችላል። አቶ ከሪም ሚስቴ እስር ቤት ናት። እኔም ላስወጣት አልቻልኩም። አንተን ብቻ ሳይሆን የጎዳህ እኛንም ጭምር ነው። እኔንም በቁም ይገሎኛል። ወዴት እንደምሄድ አላውቅም። ማንን እርዳታ እንደምጠይቅ ግራ ገባኝ። ለዛ ነው አንተ ጋር መጥቼ ፊቴ የቆምኩት። እንድትነሳ የምማጸን አምላኬ ይህን ሰው እንዲነቃ አድርገው። ባክህን ይህን ቅዠት አስቆመ። ለእኛም ለእሱም ረፍት ስጠን። ገላግለን። ይቅርታ፣ አሁን ልወጣ ነበር። እዛ አሁን ጸሎትን ሰምቻለሁ። ወዳጁ እንደሆንክ ግልጽ ነው። ልጄ አይዞህ።
መሊክ አላስካር የምትባል አውሬ ሴት ናት እንዲህ ያደረገች። ይዣታለሁ። እስር ቤት ናት። ቃል እገባልሃለሁ ልጄ፣ የተወለደችበትን ቀን እንድትረግመው ነው ማድረጋት። እሷንም ሆነ ሙሉ ቤተሰቧን መቼም አልለቃቸውም። ታያለህ፣ እስከ ሕይወቷ ፍጻሜ እስር ቤት እንድትበሰብስ ነው ማድረጋት። ግን ልጄ ነቃ፣ ተነስል። የእሷም የቤተሰቧም ቅዠታቸው ገና መጀመሩ ስለሆነ ሲሰቃዩ አብረን እናያቸው። አሁን መሄድ ትችላለህ። ሜሊክን ድንገት ለማስገረም በልጃችን ዱር እርዳታ የደረደርናቸውን ሻሞች አበራን። ከዛ እኔ ልጆቹን ለማስተኛት ገባሁ። ሜሊክን መኝታ ክፍሏ ገባች። ከዛ በኋላ ፖሊሶች መጡ። እሺ፣ እናመሰግናለን አቶ አሊ። ክቡር ዳኛ፣ ከፈቀዱልኝ አንድ መጨመር የምፈልገው ነገር አለ። ይቻላል። ሚስቴ ዝንብ እንኳን የማትገልጸው ናት። ይመኑኝ ክቡር ዳኛ፣ የዩኒቨርሲቲ ተማሪ እያለን ልጆችና እንስሳቶችን እንንከባከባቸው የሚሉ ቡድን መስርታ ተሰራ የነበረች ሰው ናት። የገዛ ልጆቿ ላይ አንዴም እንኳን እጇን አንስታ አታውቅም። አይደል ዱሩ? አባዬ እየተጃጃለ ነው መሰለኝ። አዎ፣ ግን ጥሩ አይነት መጃጀል ነው። ችግር የለውም። ክቡር ዳኛ፣ ሚስቴን ቢያውቋት ኑሮ፣ ቤተሰቤንም ቢያዩት ኑሮ የእሷን ማንነት ይረዱት ነበር። ግን የኔ ውዷ ሜሊክ፣ የኔ ንግሥት፣ እኔ እንደማያት ብታያት ኑሮ ይሞሩ ይገባችሁ ነበር። ንግግሩን ለማጠቃለል ያህል ደንበኛዬ የሁለት ልጆች እናት የሆነችው ሴት፣ የዛን የቤታቸውን ብድር ለመክፈል ተግታ ቀን ከሌሊት የምትሰራ ሴት፣ እናም የቤታቸውን ብድር ከፍሎ የጨረሱበት ቀን ላይ አንድን ሰው ለዛውም የማታውቀውን ሰው በቢላ ተወጋዋለች ብላችሁ ታምናላችሁ? ክቡር ዳኛ፣ እስቲ አቶ አሊን፣ ልጆቹን እንዲሁም እናታቸውን ተመልከቷቸው። ይህቺ ሴት በአሳቻ ቦታ በማይሆን ሰዓት ተገኝታ ነው እንጂ በፍጹም ወንጀለኛ አይደለችም። ጥቃቱ የተፈጸመበት መሳሪያ የሚያሳየን ኬኩን የቆረሰችበትን ቢላዋ የሆነ ሰው ሆን ብሎ እንደወሰደው ነው። ይህንን ቤተሰብ ብዙ አሰቃይተነዋል። አሁን ይብቃቸውና አንድ ላይ እንዲመለሱ ፍቀዱላቸው። ቦታውን ለአቃቢ ሕጉ ለቃለሁ። እሺ አቶ አሊ፣ ወደ ቦታ መመለስ ትችላለህ። አንዴ ባላችሁበት እንደ አዲስ የደረሰንን ማስረጃ ለክቡር ፍርድ ቤቱ ማቅረብ እንፈልጋለን። ስለዚህ ማስረጃ እኛ ምንም የምናውቀው ነገር የለም። አሁን የደረሰን ክቡር ዳኛ ፍርዱ ላይ ለውጥ ሊያመጣ የሚችል ማስረጃ ነው። የተጠቂ የአቶ ከሪም ሶልማዝ የሞባይል ስልክ የምርመራ ውጤት ደርሶናል። ስልኩ ላይ የነበሩት ፎቶግራፎች የሚከተሉት ናቸው። ቀጣዮቹ ላለፉት 2 ወራት የነበሩ ናቸው።
ተገናኝተን ይሆናል፣ ግን አላውቅም። ምንም ላስታውስ አልቻልኩም። ወይዘሮ መሊክ በአሳቻ ቦታ በማይሆን ሰዓት ተገኝታ አይደለም። አቶ ከሪምን በሚገባ ታውቀዋለች። ድግስ ውስጥ አጠገቡ ቆማ ፎቶ ተነስታለች። ከአቶ ከሪም ጋር ጽዋ ለማንሳትና ለመሳሳቅ የሚሆን ያህል ትውውቅ አላቸው። ክቡር ዳኛ፣ ወይዘሮ ሜሊክ ለክቡር ፍርድ ቤቱና ለቤተሰቦቿ ዋሽታለች። ምን ለመሸፈን እንደሆነም ግልጽ ነው። ወይዘሮ ሜሊክ ባለቤቷ እንደሚያስበው አይነት መልካም ሰው አይደለም። ውሸት ነው የኔ ጌታ። ሰውየውን አላውቀውም። ኬክ ለማድረስ ነው የሄድኩት። እሺ፣ ይኖር አይኖር እንኳን የማስታውሰው ነገር የለም። አሊ እኔን ለማሰር የተዘጋጀ ወጥመድ ነው። ለምን እንደሆነ አልገባኝም። ሴራ ነው። አሊ እየዋሹ ነው። ከረፍት በኋላ ለፍርድ እንመለሳለን። እንውጣ። በልሂድ። እኔ እመጣለሁ። አይቻልም ዱሩ፣ ከእነሱ ጋር እዚህ ቆይ። እንዲህ እመጣለሁ። አይቻልም አልኩሽ ዱሩ፣ እዚሁ ሁኚ። በአንድ ወገን ለከተማችን ትልቅ አስተዋጽኦ ያበረከቱ አንድ ምስጉን የሆኑ ታላቅ ዶክተር አሉ። በዛኛው ወገን ደግሞ ደስተኛና የሞቀ ቤተሰብ አለ። አስቸጋሪ ውሳኔ ነበር። ቢሆንም ግን ሁሌም ህሊናዬን ሳይሆን የግድ ህጉን መከተል አለብኝ። ሄሊክ፣ እኔ ሄሊክ፣ ወደ እኔ ዙሪ። በቱርክ የወንጀለኛ መቅጫ ህግ መሰረት እንዲሁም ከሪም ሶልማዝ ማገገም የማይችል መሆኑን ከግምት ውስጥ በማስገባት ተከሳሽ መሌክ አላስካር ላይ አቃቤ ህግ ባሰማው ክስ መሰረት ምስክሮቹን በመስማት ፍርድ ቤቱ አይቶና መዛዝኖ ውሳኔ ላይ ደርሷል። ከዚህ ማጥ ውስጥ አወጣሻለሁ። ይህም ማለት ፍርድ ቤቱ ድምዳሜ ላይ ደረሰው በወንብላና አስባበት ያደረገችው ነገር እንደሆነ ከማስረጃዎቹ በመረዳቱ ነው። በእንደዚህ አይነት ሁኔታ እንዴት? በዚህም መንደርደሪያነት ፍርድ ቤቱ ግራ ቀኙን ተመልክቶ ወስኗል። ዶክተር ከሪም ሶልማዝን ጥቃት አድርሳበታለች። ድርጊቱም በጣም አሰቃቂና ጭካኔ የተሞላበት በመሆኑ በ20 ዓመት እስራት እንድትቀጣ ተፈርዶባታል። ሄሊክ፣ አበርቺ፣ መንገድ አታጣብኝ። በተጨማሪም ከሪም ሶልማዝ ከሞተ ውሳኔው የዕድሜ ልክ ጽኑ እስራት ይሆናል። እባክሽ ንግስት፣ አታጣብኝ። እመኚ። ታገኝልኛለህ። ለእኔ መንገድ አታጣም። ጌቴ እባክህ ልጆቻችን ጋር ስሜት ትከተሉ፣ ችግር አንፈጥርም። አንድ ጊዜ ስጧቸው። አመሰግናለሁ። ብዙ አንቆይም። የኔ ልዑል እንኳንም አመጣህልኝ። እንዴት ነህ? አብረን እንድመለስ አንቺንም እንጠብቅሻለን። እናንተ አሁን መሄድ አለባችሁ። እኔ ደግሞ በኋላ እመጣለሁ። እሺ? አባቢ እኮ አንድ ላይ የምንመለሰው ቢለኝ። በቃ ስለዚህ አብረን እንሂድ። ሜሊክ፣ ወደ ቤት ካለች ለያዝ የሆነ ነገር ልታደርግለት አልነበረም? አዎ፣ ግን እንዳደርግለት ካልፈለገ ምንድን ነው? አሁን ሱቅ ሄጄ በጣም የሚጣፍጥ የቾኮሌት ኬክ ላዘጋጅልህ ነበር፣ ግን አይተዩ ካልፈለገ በቃ ወደ ቤት እንሂድ። ላዩ ላይ ደግሞ ከረሜላ ሁሉ አለው። እኔ ከረሜላዎች ናቸው? አዎ፣ ያንተ ከረሜላዎች ናቸው። አዎ፣ ያንተ ከረሜላዎች ሊሰሩልህ ነው። እና እናት ኬኩን እንድትሰራለብን ልካት አይሻልም?
እሺ በቃ ትሄድ። አዎ የኔ ልዑል፣ ሰሞኑን ሱቄ ውስጥ በጣም እያመሸው ስለምሰራ ድንገት ላንገናኝ እንችላለን። እሺ ስለዚህ በቃ በየቀኑ የሚወደውን አይነት ኬክ ታዘጋጅልታለሽ ማለት ነው? አዎ እሺ። ሁሌም ማታ ማታ የሆነ ነገር እያስቀመጥኩልህ ሄዳለሁ። እሺ። እና ስትመጪ አላይሽም ማለት ነው? እኔ የምመጣው ከተኛህ በኋላ ነው። ልቀሰቅስህ አልፈልግም። ምክንያቱም ስገባ አንተ ተኝተህ ስለሚሆን ከቀሰቀስኩ ትረበሻለህ። ግን እኮ ትናፍቀኛለሽ። እኔም መናፈቅ የለብህም ልጄ። ሁሌ አጠገብህ እሆናለሁ። ሁሌ ማታ ስመጣ ሳልቀሰቅስ አቅፌ ስሜ ሄዳለሁ። ቃል ትገቢልኛለሽ? ቃሌ ነው ልጄ። እነሱ የት ነው የሚሄዱት? ኬክ ሊጋግሩ ነው። አቶ ሰሊም ችግር የለውም ጠብቁኝ። አቶ ሰሊም አሁን ምንድን ነው የምናደርገው? ይግባኝ መቼ ነው የምንጠይቀው? ይግባኝ እንጠይቃለን አይደል? አቶ አሊ ይግባኝ መጠየቁ ምንም ፋይዳ የለውም። ያንተንም ገንዘብ የኔንም ጊዜ መፍጀት ነው የሚሆነው። የሆነውን ተቀበለ። ገንዘብና ጊዜ ሚስቴን እኮ ነው እንደ ቀልድ አንስቶ እስር ቤት የከተቷት። የፈጀውን ፍጭ እንዴት ነው እጅን አጣጥፌ ቁጭ የምለው? አቶ አሊ በሆነ መንገድ እንደሚሳካልህ ተስፋ አድርጋለሁ። ግን ካሁን በኋላ ጠበቃ ልሆን አልችልም። መልካም ቀን። ባለስልጣኑ ስንት ቢሰጥ ነው? እባክህ ስርዓት ያዝ። አይቻለሁ። ከሰውየው ጋር ስታወራ አይቻለሁ። ስንት ነው የከፈለ ንገረኝ። አቶ አሊ አሁንም አልገባህም ማለት ነው። ከዚህ ሰውዬ ጋር መጣላት አልችልም። ይግባኝ ብጠይቅ የጠበቃ ህይወቴን እስከ ወዲያኛው ይነጥቀኛል። ምንም አይነት ገንዘብ አልሰጠኝም። ምክንያቱም መስጠት አይጠበቅበትም። ሚስቴ ንጹህ ሰው ናት አልኩ። በቃ ምንም አይመስልህም ማለት ነው? ሚስቴ ምንም አላጠፋችም፣ ንጹህ ሰው ናት እያልኩ እኮ ናት እንዴ? እንዴት እርግጠኛ ሆንክ? ጥብቅ ነው። ዙሪያውን በ15 ሜትር ግድግዳ ታጥሯል። በቀንም በማታም ጥበቃዎች ዙሪያውን ይቆማሉ። ግንቡ በአደገኛ አጥር የታጠረ ሲሆን የውስጡ ጥበቃ ደግሞ የኔ ድርሻ ነው። በየጥጉ ላይ የመቆጣጠሪያ ካሜራዎች አሉ። አንድ ክፍል ለ3 ሰው ነው። እስር ቤት ውስጥ 8 ክፍሎች አሉ። ስልክ መደወል ከፈለጋችሁ፣ ሐኪም ጋር መሄድ ከፈለጋችሁ፣ የምንሰጣቸው ትምህርቶች ላይ መካፈል ከፈለጋችሁ አስቀድማችሁ ማመልከት አለባችሁ። በየክፍሉ ለአደጋ ጊዜ መጥሪያ ያለላችሁ። እሱን ስትጫኑት ሰው ይመጣላችኋል።
ህጎቹን ካከበራችሁ ይሄ ቦታ ጥሩ መቆያ ይሁን። ህጉን የማታከብሩ ከሆነ ሁሉም መብታችሁ ማለትም ስልክ መደወል፣ እዚህ ያለው ማህበራዊ ህይወት፣ ውጪ መውጣት፣ የፀሐይ ብርሃን የማየት መብታችሁ ጭምር ይቀማል። ይሄ እስር ቤት ከፋብሪካነት ወደ እስር ቤትነት የተቀየረው እንደ አውሮፓውያን አቆጣጠር በ2006 ነው። ይህንን ያደረገው የምንወደው ባለስልጣን የድሮ ከንቲባ የነበረው ሶልማዝ ነሲም ነው። ምክትል አዛዥ ሱሪያ ጉሮክ እባላለሁ። እዚህ ያለሁት አንቺን በቅርበት ለመቆጣጠር ነው። በደንብ ይዝሻለሁ። አይዞሽ ትለምጂዋለሽ። ነይ። ይሄ ቤት አሁን ልክ እንደ ቤቴ ሆኗል። ስንት ዓመት ተቀጣሽ? 20 ዓመት። አዝናለሁ፣ ግን እንኳን ወደ ቤትሽ በሰላም መጣሽ። ነይ ተነሽ። እዚህ ቤት ውስጥ ሁሉ መስራት አለበት። ከዚህ ማጽዳት ልጀምር? አሁና ታዲያ አዲስ መጥ ስለሆንሽ ደግሞ በደንብ አጽጁ። ይህንን ክፍል በ30 ደቂቃ አጽድተሽ ጨርሽ። ሌላ የሚሰራ ብዙ ነገር አለ። ቆይ ጉዳይ አላለቀም። ገና አልተሰማውም። ለምን እንደማስለቀኝ ተረኛ ነኝ። ይቅርታ እንዴ። ምን ነው? ምን ሆንሽ? ምን ልትይ? አመዳም ጌቴ ይቅርታ፣ የኔ ሰልፍ ነው። ያለ ተራ እኮ ነው የገባው። ምን ነካ? ሰማን እኮ ዝጋ። ለ2 ሳምንት ያልስጠብቀው ነበር። ባከኛም ስንጠብቅ ነበር። ለሚስቴ ይግባኝ መጠየቅ አለብኝ። ዛሬ የመጨረሻው ቀን ነው። ዝጋ አልኩህ እኮ። አትበልብኝ፣ አጋጫለሁ። የመጨረሻው ቀን ነው። ዞር በልኝ። የመጨረሻው ቀን ነው። አቦ በእናትህ ልቀቀኝ። ተራዬን ለማንም አልሰጥም። ዞር በልኝ አልኩህ። ዞር በልኝ። የመጨረሻው ቀን ነው። ተራዬን ለማንም አልሰጥም። እንደዚህ አይነት ሰው ነው የመረመኝ። ተራዬን ለማንም አልሰጥም። ለማንም አልሰጥም። የመጨረሻው ቀን ነው። ልቀቁኝ፣ ልቀቁኝ። አትበይም? መብላት አላሰኘኝም። አመሰግናለሁ። መሌክ አላስካር ጠያቂ አለሽ?
በእውነቱ ጓደኛ ማለት እንዲህ ነው አይገርም? እንዴ ምን ሆነሻል? ምንም። ወዴት ልትሄጂ ነው? ከኛ ጋር ቁጭ በይ ነይ። እናም እላችኋለሁ እንደዚህ አይነት ጓደኛ ነበረኝ። መፈቻዋ ጊዜ ቀርቧል። ሁላችንንም ጥላን ልትሄድ ነው። ተገላገለች። እኔ መጀመሪያ ጊዜ ወደዚህ ስመጣ እንዳይከፋኝ ብዙ ነገሮችን ስታደርግልኝ ነበር። በቃ እንግዲህ አለማማጄ ላጣ ነው። እዚህ ለ20 ዓመት ኖር ያለው አሁን ግን አብቅቷል። ታድለሻል፣ ተገላግለሻል። ልክ እንደኔ ለእናንተም ከዚህ ቤት ኑሮ ይገላግላችሁ። ፈጣሪ ይርዳችሁ። እዚህ ያሳለፍኩትን ጊዜ ለመርሳት አንድ ነገር ብቻ ነው የቀረኝ። ምንድነው? እዚህ ያሳለፍኩትን ቀን ጽፈው ነበር። ልክ ከዚህ እንደወጣው ግን አቃጥለዋለሁ። በቃ ሁሉ ነገር ያበቃለታል። ታዩ ይቅርብሽ። ከእኔ ምን ፈልገህ ነው? ፎቶውን ያገኙት ፖሊሶች አይደሉም። ከስልኩ ላይ አግኝተው የሰጡት እርስዎ ነዎት አይደለም? በትክክል። ጠበቃዬን የሚያስፈራሩት እርስዎ ነዎት? አዎ እኔ ነኝ። ይግባኝም እንዳልጠይቅ ሁሉም ነገር ተደፋፈነብኝ። ሁሉንም እኔ ነኝ። ደሞም አይዞ በርታ። ገና ምኑን አይተህ? አይሆንም፣ በፍጹም አይሆንም። ምን ነው እኔ ልታስቆመኝ አሰብክ? እንደዛ ተመኛ እንዴ? እባክዎ ልለምኖት፣ እርሱም አባት እንደመሆኑ ልማጸኖት። ከፈለጉ እኔን እንዳሸው ሊያደርጉኝ ይችላሉ። እርስዎን ምንም ላደርገዎት አልችልም። የማድረግ አቅምም የለኝም። የሚያደርጉት ሁሉ ይገባኛል። ግን እባክዎት ልለምኖት፣ ለሚስቴ ይቅርታ ያድርጉላት። በሷ ስም እኔን ልማጸኖት። እንደ አባት አልክ? አዎ እንደ አባት። እናታቸው የምታስፈልጋቸው ሕፃን ልጆች ቤት አሉኝ። እስቲ ንገረኝ፣ ያንተ ልጅ ሆስፒታል ተኝቷል? በጣም አዝናለሁ፣ ከልብ ያዝናለሁ። ያንተ ልጅ አንደበቱ ተዘግቷል? አይኑስ ተከድኗል እንዴ? የሚፈልገውን ለማድረግ ተስኖታል እንዴ? እባክዎት እባክዎት ልለምኖት። እንደዚህ ስትሆን ሳይ ምን እንደማስብ ታውቃለህ? አንድ ልጄን ልክ እንዳጣሁት ነው። አየህ፣ ያልጋ ቁራኛ ሆኗል። ልጄ ለሱ ብዬ ምን እያደረኩለት እንዳለ ምን ነው አንዴ ተነስቶ ይላለሁ። ልጄ ማለት የሥጋዬ ክፋይ ማለት ነው። ለአንተ የማይገባ ነገር ልጄ ምንም ይሆን ምንም ያድርግ ለምን ነፍሰ ገዳይ አይሆንም? ልጄ እንደሆነ ልጄ ነው። አሁንም የማየው ልክ ሕፃን ሳለ በማየው አይን ነው። ከሪም የእኔ ትንሽ ልጅ አይኔ በቢላ ተወግቷል። ከሁሉም በላይ የልጄን ደም እመልሰዋለሁ።
የከሪምን ጠላት እበቀለዋለሁ። ሚስት ያላደረገችው ከሪምን ያለካችሁ እንደዛም ከሆነ አሊ ሚስት እድለቢስ ናት ማለት ነው። ሌላ የልጄን በቀል የምወጣበት ማንም ሰው የለም። ምን አድርግ ትለኛለህ? ክቡርነቱ ሄሎ አሊ አላስካር ነህ? አዎ ነኝ። የመልእክት ባለቤት ነህ? አዎ። በአስቸኳይ መምጣት አለብህ፣ አደጋ ደርሷል። ምን? ሜሊክ ሜሊክ ሚስቴ እዚህ ናት። ሜሊክ ትባላለች። እዚህ ሆስፒታል ነች። አላስካር ሜሊክ ሜሊክ አላስካር እዚህ ነች አይደል? የተከለከለ ነው ማለፍ አትችልም። ሜሊክ ሚስቴ ነግሯል፣ መግባት አትችልም። ክፍል ውስጥ ነች ያለችው። እባካችሁ ሚስቴን አንደሳዩኝ ዶክተር። እባክሽ ሜሊክን አንዴ ልያት፣ ባለቤቷን ገብቼ ልያት። ንገሪኝ ዶክተር፣ ሚስቴ እንዴት ነች? ለአሁኑ ደህና ናት። ፍቀጅልኝ፣ ለአንድ ደቂቃ ልያት እባክሽን። ቢያትበኝ ቢገባ ለእሷም ጥሩ ይሆንላታል። እባካችሁ። አመሰግናለሁ። ሜሊክ የኔ ንግስት፣ ምንድን ነው እሱ? ምን አደረጉሽ ደግሞ? ሰርግ ላይ ደብሮኝ ስለነበር ወደ ቤት ልመለስ ብዬ ነው። ግን አሁን ደህና ነሽ? አዎ ደህና ነኝ። ግን አንድ ነገር ልነግርህ እፈልጋለሁ አሊ። ከዚህ የመውጣት እድል ጠባብ ነው፣ ግን እውነት ነው። እንደዛ አትበይ። የምናሳድጋቸው ልጆች አሉን። ሁለተኛ እንደዚህ እንዳትይ። መቻል አቅቶኛል። ካፍሽ መጥፎ ነገር እንዳይወጣ። ሁለተኛ እንደዛ እንዳትይ። እሺ 20 ደቂቃ የሚስቴን ጠረን ባፍንጮቼ ለማሽተት 20 ደቂቃ። በሕይወትና በሞት መካከል 20 ደቂቃ። እናቴ ልስመኝ ስመጣ ትቀሰቀሽኛለሽ? አሁን ተኛ፣ በኋላ ቀሰቅስሃለሁ። አንድ ምሰሶ ለማፍረስ 20 ደቂቃ ብቻ። ጠንካራውልኝ፣ በርችልኝ። እሺ ለምንም ነገር እጅሽ እንዳሰጭ ጎበዝልኝ። ዝም በይ፣ አታውሪ። ተይ አሁን አታውሪ። አብሬሽ ነው ያለሁት፣ አትጨነቂ። እኔ አብሬሻለሁ። በርችልኝ፣ ጠንካራውልኝ። አይዞሽ፣ ለሰከንድ አለይሽ። አትፍሪ፣ ሁሉም ነገር ያልፋል። አይዞ፣ ይበቃል። እንሂድና
አፈቅርሻለሁ። ሁሉም ነገር ላይ ተስፋ ለመቁረጥና ለመወሰን 20 ደቂቃ ብቻ በቂ ነው። ይቅርታ፣ በዚህ ሰዓት አለቃዬን ማናገር አልፈልግም። ነገ ክፍሌን ልትሸፍንልኝ ትችላለህ? እሺ፣ በጣም አመሰግናለሁ። ሌላ አሊ መሽቷል እኮ እኔም ዘግቼ ልወጣ ነው። ብዙ ጥያቄ አትጠይቂኝ። የምሰራው ስራ ስላለኝ በጣም ስለምቆይ ራሴ ዘግቼው አሊ አልችልም። ታውቃለህ፣ እንደሱ ማድረግ የተከለከለ ነው። እባክሽ ተባበሪኝ። ለዛሬ ብቻ ፍቀጅልኝ። እሺ፣ አንተ ስለሆንክብኝ ነው። አመሰግናለሁ። እዚህ ምድር ላይ ለጥፋት የማይነሳሳ ሰው ቢኖር አንተ ብቻ ነህ። የዛኔ ማታ የተዋወቅቶ ሰው እያስታወሰ ሕይወትህን ለመቀየር ዓመታት አያስፈልግም። ከእስር ቤት ለመውጣት፣ ለመስረቅ፣ ነፍስ ለማጥፋት 20 ደቂቃ ብቻ ነው የሚያስፈልግ። በስተ መጨረሻ ምን እያደረክ ነው? ወይኔ አሊ፣ እስቲ ራስህን ተመልከተው። ቆይ እንዴት አድርገህ ልትወጣው ነው? ለአንቺ ብዬ ምንም የማላደርገው ነገር የለም። ታሪኩ የ20 ደቂቃ ታሪክ ነው። ለ20 ደቂቃ ታሪክ የ20 ዓመት ታሪኬን ሳት ውስጥ ጨመርኩት። ከዚያ ዘቅት ለመውጣት እስከ መጨረሻው እስትንፋሴ ድረስ እጥራለሁ። እዚህ ቤት አንተ መሱት ነህ? መሱት የሚባለውን ሰው እየፈለግኩ ነበር። ቁልፍን እዚህ አስቀምጠው፣ ነገ መውሰድ ትችላለህ። አይ ቁልፍ ለማስቀረጽ አይደለም የመጣሁት። እሱን አይደለም የፈለግኩት። ታዲያ ነው የምትፈልገው? ሚስቴን ከእስር ቤት እንድታስመልጥልኝ።